ሰላም ተመልካቾቼ ቤተልሔም ነኝ ዘወትር በዚህ ሰዓት የሚተላለፍላችሁ ኤልቲቪ ሾው የተባለው ፕሮግራም ነው በዚህ ፕሮግራም ማህበራዊ ኢኮኖሚያዊ ፖለቲካዊና ሃይማኖታዊ ይዘት ያላቸው ጠንካራ ወሬዎች እንደሚተላለፉበት ይታወቃል እንግዳይ ቀደም ባለው አመታት ለ6 አመት ገደማ በእስር ቆይተው ነበር በታስረው ነበር የታሪክ ተመራማሪና የታሪክ አዋቂ ናቸው የኢትዮጵያ ሙስሊሞች መፍቲ አፈላላጊ ኮሚቴ ቃል አቀባይ የሆኑት ኡስታዝ አህመዲን ጀበል የዛሬ እንግዳይ ናቸው ወቅታዊ የኢትዮጵያ ፖለቲካና የሃይማኖት ጉዳይ አንስተን እዚህ ተነጋግረናል ይህን ቃል መጠይቅ እንደተከታተሉ ጋብዛለሁ አብራችሁን ቆዩ እንኳን ደህና መጡ ጥሪና ክብረው እዚህ ድረስ ለቃለ መጠይቅ ስለመጡ በጣም አድርጌ በተመልካቾች ስም አመሰግናለሁ ወቅታዊ የኢትዮጵያን ጉዳይ እንዲሁም እስልምናን ማስተን እንወያያለን ሃይማኖት ስለሆነ በጣም ሴንሲቲቭ እንደሆነ ረዳድ ነው ስለዚህ በጣም በጥንቃቄ እኔም ለማውራት ሞክራለሁ ከዛ በፊት ግን ወደ ዋናው ሐሳባችን ከመግባታችን በፊት ሰሞኑን ጠቅላይ ሚኒስትሩ ኖቤልን አሸንፈው እንደተመለሱ ከኦስሎ እንደመጡ አቀባበል ተደርጎላቸው ነበር የመንግስት ባለስልጣኖች ታዋቂ ሰዎች ሃይማኖት አባቶችም ነበሩ በዛ እና ቀዳማዊ መቤቷን ባለመጨበጡ የሰላምታ ባለመስጠቱ አነጋጋሪ ሆኖ ቆይቷል ከሃይማኖት አንፃር ቢያስረዱ እሺ አመሰግናለሁ በእስልምና ሃይማኖት ውስጥ አንድ ሰው የቅርብ ዘመዶቹ ሚስቱ እናት አክስቱ እንደዚሁም የራሱ እህቶችና የቅርብ ዘመድ ተብለው ከተቀመጡት ውጭ ወንዱም ሆነ ሴቶች ሃይማኖታቸው ሙስሊምም ይሁን ክርስቲያና የትኛውንም ሃይማኖት ይከተሉ ተቃራኒ ጾታ ጋር የሚኖረው ግንኙነት ገደብ ተበጅቶለታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውም እንዳስተማሩ ወንዶች ጋር ቃል ኪዳን ሲጋቡ እጃቸውን እየጨበጡ ሴቶችን ግን አልጨብጠው ለዚህ ምክንያት ነው ብለው በሐዲስ አስተምሯል ከዛም አልፎ በዛ መልኩ መጨበጡ ክልክል እንደሆነ ተጠያቂነትም እንደሚያመጣ በግልጽ የተቀመጠ ነገር ስላለ ነውና ሰዎች በተለያየ መንገድ ሊወስዱ ሞክረዋል ግማሾቹ ቀዳማዊ መቤት ሆነው ሳለ ለምን ሌሎቹ ከሃይማኖት ሌሎቹ ከብሔር በፈለጉት መንገድ ሊወስዱ ሞክረዋል የሚጨበጠው ሰው ሃይማኖት አስተሳሰብ ብሔር ከዚህ ጋር የሚያያዝ አይደለምና ለሁሉም ነው ሌላም ሰው ቢሆን ተመሳሳይ ነው የሚዲያ ግብአት ላይ ስለዋለ እንጂ ከዛ በፊትም ሁለት ሶስት ሴቶች እዛው ፕሮግራም ላይ የመንግስት ባለስልጣናቶችን ጀምሮ ለመጨበጥ ሞክሮ ነው ያልጨበጣችሁም ብያቸዋል ይሄኛው ላይቭ እየተላለፈም ስለነበረ ነው ትኩረት የሳበው ከዚህ የተለየ እንትን የለውም ካለማክበርም ወይንም ከሌላ ጋራ የሚያያዝ ነገር አይደለም ስለዚህ እጅ ለእጅ ነው ያልተጨባበጥ ነው እንጂ አክብሮቴንና ሰላምታዬን የገለጽኩበት ሁኔታ ስላለ በዛ መልኩ ነው ማስቀመጠው ማለት የእስልምና ተግዳሮቶች በኢትዮጵያ ምንድናቸው እኔ ለምሳሌ እስልምና በብዛት በነበረበት ሙስሊሞች በብዛት በነበሩበት አካባቢ ነው ተወልጄ ያደኩትና ችግሮቹን አውቃቸዋለሁ በኔ እድሜ በደንብ ምን እንደነበረ በዛ አካባቢ የነበሩትን ችግሮች በደንብ አድርጌ ነው ማቃቸው ምናልባት እሱ ሌላ ጊዜ እናገር ይሆናል ግን እርሶ እንደ አንድ የእስልምና አስተማሪ ምንድነው ተግዳሮቱ በኢትዮጵያ ውስጥ እስከዛሬም ድረስ ያለበትና የሄደበት መንገድ ሃይማኖት በሙሉ በርግጥ በፈተና ውስጥ ነው የሚያልፈው በችግር ውስጥ ነው የሚያልፈው ነገር ግን እስልምናና ኢትዮጵያን ካስቀመጡልኝ ምንድነው ጥሩ እስልምና ዓለም አቀፍ ሃይማኖት ነው አንዳንድ ነገሮቹ ከቦታ አንፃር ሰዋቢትና ሙተገይራት የሚባሉ
ሰዋቢት ማለት የትም ሀገር ይሁን በየትም ዘመን ይሁን የማይለወጥ ጽኑ አማዳቾች አሉ ከዛ አልፎ ደግሞ ከዘመን ዘመን ከቦታ ቦታ ከነባራዊ ሁኔታ አንፃር ተወሰነ ፍሌክሲቢሊቲ ያላቸው ጉዳዮች አሉ በኢትዮጵያ ኮንቴክስት እስልምና ያለፈበትን ታሪክ ካየን ሰፊ ነው በእነዚህ ታሪኮች ውስጥ የመጀመሪያ አካባቢ እስላም ወደ ኢትዮጵያ 615 ላይ ከገባ በኋላ ያለፈባቸው የተለያየ እርከኖች አሉ በዳዋ ዘመን ሃይማኖቱን በመስበክና በማስተማር ዘመን ከዛ ከፍ ብሎ ደግሞ ስቴት ሁድ ደረጃ ደርሶ ሱልጣኔቶች አቋቁሞ የራሱ መንግስት የነበረበት ያም ምዕራፍ በኋላ ደግሞ ከነበሩ ክርስቲያናዊ መንግስቶች ጋራ የነበረ የረጅም የኮንፍሊክት ዘመን አለ መጨረሻ ላይ አሁን ባለንበት በፀሐይ ሚኒሊክ ዘመን አሁን ያለችው ኢትዮጵያ መልክ በዚህ መልኩ ይዛ ኢትዮጵያ በላ ስትቆም ሙስሊሞች ቦታ የቱ ጋር ሆነ ከዛ የሚነሳ ቻሌንጆች አሉ ተግዳሮቶች አሉ እነዛ ምንድናቸው በፊት በነበረው ሙስሊሞችም የራሳቸው ስቴት የራሳቸው የፖለቲካ ፐርሰናሊቲ የራሳቸው የሚያስተዳድሯቸው አካባቢዎች አላቸው መጨረሻ ተጨፍልቆ ኢትዮጵያ በዚህኛው መልኩ ሲመጣ ሙስሊሞች ያንን ስታተስ ይዘው አልሄዱ ያን ማጣታቸው እንደ ሀገር ሊደርሺፕ የማጣት ፕሮብሌም መጥቷል ያ ሊደርሺፕ የማጣት ሂደቶች ሙስሊሞችን ኮመን የሆነ በኢትዮጵያ ኮንቴክስት ውስጥ ሰዎች የብሔር የሃይማኖቱ ውስጥ ደግሞ የተለያየ ያስተሳሰብ መሰረት ያላቸው የተለያዩ ነገሮችን የሚይዙበታል እንደ ሀገር ስንመጣ ሁሉም ሀገር ስታንዳርዳይዝድ የማድረግ ኮመን የሆነ በሀገሪቷ ኮንቴክስት ውስጥ ያስተሳሰብ ልዩነቶችን ስኩል ኦፍ ቶቶችን ኮመን አድርጎ በሀገር ደረጃ ዩኒፎርም የሆነ ወጥን የመስራት የሊደርሺፕ ሂደት ነው ኢትዮጵያ ውስጥ ዛሬም ድረስ ይሄ ፓርት አልተሰራም ስለዚህ ሰዎች በየሰፈራቸው በየአካባቢያቸው ከሚያነቡት መጽሐፍ ከሚማሩት ሂደት ከኢንተርናሽናል ሚዲያዎች ከሚመጣ ከተለያየ ዓለም ከሚሰራጩ መጽሐፍቶችና መሰል ሂደቶች ይዘው አንድ አድርጎ የኢትዮጵያ ሙስሊም ስንል ኮመን ሙስሊሞች የጋራ በአስተሳሰብ በጥቅም በመብት በተለያዩ ነገሮች ኮመን አይደንቲቲያቸው ይህ ነው ተብሎ ተቀርጾ በዛ መሰረት ላይ የቆመ ነገር ላይ ክፍተታል ያን መስራት የሚችል አካል የሙስሊሞች መሪ በመጥፋቱ ዛሬም ድረስ በውስጡ ያሉ ያልታረቁ ፕሮብሌሞች አሉ ከዛ አልፎ ደግሞ ኢትዮጵያን እንደ ኢትዮጵያ የሁሉም ሃይማኖት የሁሉም ብሔር ብሔረሰቦች እና የሁሉም ኢትዮጵያውያን ሀገር ነች ብሎ ተቀብሎ እዚህ ውስጥም ደግሞ ረጅም ዘመን እንዳለው ታሪክ እንዳለውና ተጽኖ ሲፈጠር እንደነበረ ሃይማኖት ለሙስሊሞች ከመንግስት አንስቶ ከተጽኖ ፈጣሪ ኤሊቶች አንስቶ ለሙስሊሞች ያለ አመለካከት ምንድነው ብለን ስናይ ዛሬ ድረስ ሚዲያ ላይ እንዲህ ቀለል እየተደረገ ይነገራል እንጂ ሪያሊቲውን ካየን ባሉታዊ መልኩ የማየት ሂደቱ በስፋት አለ ሙስሊሞችን የሆነን ወገን ሳይሆን በጥቅሉ ይችላል ባለፉት ኢትዮጵያ ታሪክ ውስጥ እስልምና ኢትዮጵያ ውስጥ እየተስፋፋ ነው መስፋፋት የለበትም ቻሌንጅ ማድረግ አለብን ማጥፋት አለብን ብለው እስከማሰብ ድረስ የተሰሩ ስራዎች አሉ በዛሬ ዘመን ደግሞ የዓለም ነባራዊ ሁኔታ ጋር ተያይዞ ተለያየ ዓለም ላይ በእስልምና ስምና ከእስልምና ግለሰቦች ጋር ተያይዞ የሚፈጠሩ ኮንፍሊክቶችም በዛ አይንም እዚህ ኢትዮጵያን የማይታል የኢትዮጵያን ህገ መንግስት ለምሳሌ የኃይለ ሥላሴና 1923 ስናይ በግልጽ ህገ መንግስቱ መግቢያ ላይ ኢትዮጵያ በታሪኳ በአረመኔዎችና በእስላሞች ተከባ ስትጨነቅ እንደኖረች ይያለ ነው መንደርደሪያው የሚነሳ ህገ መንግስት ተብሎ የቀረበው ሙስሊሞችን ባሉታዊ መልኩ የሚያይ ነው በዛ ዘመን የኖረ ያንን ሜንታሊቲ ይዞ ያደገ ትውልድ አለ ያ የቀጠለ አስተሳሰብ አለ ዛሬ ባለው ውስጥ አንድ ሙስሊም ኢትዮጵያ ውስጥ ፖለቲካሊ ኢትዮጵያ መሪ ቢሆን ባውንታዊ እንደማንኛውም ይታያል ስንል ኔጌቲቭ ነገሮች አሉ እንደማንኛውም ኢትዮጵያዊ ነው ሙስሊም ስለሆነ ሩቅ መሄድ አያስፈልግም ዶክተር ነጋሶ ጊዳዳ ፕሬዝዳንት የሆኑት ፕሮፌሰር ጀማል አብዱል ቃድር ሙስሊም ስለሆኑ ፕሬዝዳንት አይሆንም ተብሎ ኦርቶዶክስ ቤተክርስቲያን በተነሳ ተቃውሞ ዶክተር ነጋሶ መጽሐፋቸው ላይ ጽፈውታል እንዴት እንደተመረጡ አሁን ያሉ የተወሰነ ባለስልጣናቶች እንዴት ሙስሊም እዚህ ቦታ ይቀመጣል የሚል ሜንታሊቲ ከሰው ውስጥ አልወጣም እንደማንኛውም የማየት ሁኔታዎች ላይ ክፍተቶች አሉ እኔ ባለኝ መረጃ አሁን ቅርብ ጊዜ የነበሩት ኢትዮጵያ ብሔራዊ ደህንነት መሪ ጀነራል አደም መሐመድ ሙስሊም ናቸው ግን እስላም ላይ ምን ፕራክቲሲንግ ሙስሊም ናቸው ማውቀው ነገር የለም ግን ኢትዮጵያ ብሔራዊ ደህንነትና መረጃ ኃላፊ እንዴት ሙስሊም ይሆናል እንዴት የሚል ጥያቄ ያነሱ ሰዎች አሉ እዛው መንግስት አካባቢ እንዲህ አይነት ሜንታሊቲ ገና አልወጣም
ሙስሊም ሆነ ክርስቲያን ሆነ አቅም አለው ብቃት አለው ኢትዮጵያ ውስጥ ለኢትዮጵያ አስተዋጽኦ ማበርከት ይችላል ወይ ነፃ ሆኖ እምነቱን ለባለቤት አለ ወይ ስንል ይሄ ፕሮብሌም አለ ከዛ የመነጨ ሙስሊሞች ኢትዮጵያ በእስላሞችና ባረመኖች ተከባ ነው የነበረችው የሚለው ያጼ ኃይለ ሥላሴ ህገ መንግስት ያ አይነት ሜንታሊቲ ዛሬ የለም ወይ ተጽዕኖ ፈጣሪ ለህቃን ላይ የተለያየ ኢትዮጵያ ውስጥ ዕውቀትን ፕሮዲዩስ ያደረጉ ያሉ አካላት ላይ የለም ወይ ስንል ብዙ ማስረጃ ማቅረብ ይቻላል አለ አንደኛው የሙስሊሞች የውስጥ ጉዳይ ማስታረቅና መፍትሄ ማጣት ሲሆን ሁለተኛ በኢትዮጵያ ኮንቴክስት ውስጥ የሙስሊሞች ቦታ የሚገባቸው እይታ አቋም ምንድነው የሚለው ላይ ሌላ ወገን ያለው ከዛ አልፎ ደግሞ እስላም በባህሪው ቀደም እንዳልኩት ዓለም አቀፋዊ ሃይማኖት ነው አንዳንድ ነገሮች ከቦታ አንፃር ፍሌክሲቢሊቲ አለ ከኢትዮጵያ ነባራዊ ሁኔታ ውስጥ ይሄን ፍሌክሲቢሊቲ መሰረት ያደረገ ከአብረን ከምንኖረው የሙስሊም ማህበረሰብ ከሙስሊም ያልሆነ ማህበረሰብ ጋር ከኢትዮጵያ ጂኦፖለቲክስ አንፃር ከሃይማኖቶቹ የውስጥ መዝሃብና መሰላም መለካከቶች አንፃር ኢትዮጵያ ውስጥ የሚኖሩ ሙስሊሞች ሙስሊም ካልሆኑት ጋራ እንዲህ ነው መኖር ያለብን የሚል ፍሬም የተደረገ ነገር የለም የዛ ውጤት የሚፈጥራቸው ተግዳሮቶች አሉ በትምህርት ወደ ኋላ መቅረት በሌሎች የተለያዩ ጉዳዮች ወደ ኋላ መቅረት ሂደቶች አሉ ኢትዮጵያ ውስጥ ወደ ኋላ ቀሩ የሚባሉ ክልሎችን በትውስጥ አብዛኛዎቹ ሙስሊሞች የሚኖሩበት ለምን ወደ ኋላ ቀሩ አፋር ወሰጂ ኢህአዴግ ሲገባ አሁን ሰሞኑን አጋር ፓርቲ ተብሎ ቆይተው የገቡት በትውስዳቸው አብዛኛዎቹ ሙስሊም የሚበዛባቸው ለምንድን ነው ስንል ትምህርት ወደ ኋላ ቀርተዋል ኢኮኖሚካሊ ወደ ኋላ ቀርተዋል አሁን በተፈጠረው የፌደራሊዝም ስርዓት እነዚህን አፋርን አፋር ይምራ በሚለው ነው ወደ ፖለቲካ የመጡት እንጂ በፊት በነበረው ቢሆን በዛው መልኩ ነው የሚቀጥለው መሰል ሂደቶችን ስናይ ለምን ዝም ብሎ ዴሊብሬትሊ የሙስሊሞች ስንፍና ነው ወይስ የተሰሩ ስራዎች ውጤት ነው እነዚህን ቆም ብሎ ከተፈተሸ ሌላ ወገን ያለው ፕሮብሌም ሙስሊሙ በራሱ በተፈጠረበት የተለያዩ ነገሮች አንፃር ከውስጥ ያልሰራቸው ስራዎች አሉና የነዚህ ድምር ውጤቶች ናቸው እንግዲህ አንድ ጥያቄ በጠየቁት የሚቀየሙኝ አይመስለኝም እንዳልኩት ሃይማኖት በጣም ሴንሲቲቭ እንደሆነ ረዳለሁና ሰው በዚህ ምድር ላይ ሃይማኖተኛ ከሆነ ለሃይማኖቱ ነው መሞት ቢፈልገው ከብሔሩም ከሀገሩም ከመኑም ለሃይማኖቱ እንደሆነ በደንብ አድርጌ እረዳለሁ ነገር ግን አንድ ጥያቄ ልጠይቁትና ምናልባት ቅርም አላሰኙት ከሆነ እስልምና በመላው ዓለም ላይ ለምንድን ነው በዚህ ደረጃ የሚፈራው አሁን የተወሰኑ ቪዲዮዎችን ሳይ እንደ ቀልድ ናቸው ቪዲዮዎቹ ለምሳሌ እርሶ ተቀምጠው ነጮቹ ናቸው ብዙ ጊዜ እንደዚህ አይነት ሲሰሩ ማያቸው የሆነ ሰው ዝም ብሎ ያለፈ ሱሪ ያረጋ ጃኬት ያረጋ ኮፍያ ያረጋ ሰው የሆነ ነገር ወርወር አድርጎ ሲሄድ ብዙ ሰው አይደነግጥም ጀለቢያ ያረጋ ጢሙን ያሳደገ አይተመጠመ ሰው ወርወሮ ሲሄድ ብዙ ሰው ዋው ሲገባ ይቻለው በቪዲዮ ውስጥ ብዙ ሰው ሮጦ እንትን ሲል ጣራ ላይ ሲወጣ ግር ብሎ ሲወጡ ምናልባይቼ በጣም ገርመኛል ለምንድነው እስልምና በዚህ ደረጃ በዓለም ላይ በጣም አስፈሪ ሆኖ አንድ ሙስሊም እንዳጥፊ የሚቆጠርበት ሁኔታ ለምንድነው የተፈጠረው ማን ነው ይሄን የሰራው እናንተስ ሰላማዊ ሰዎች መሆናችሁን ሙስሊሞች በሙሉ ወደ ዓለም ለማሳወቅ ምንድነው ያረጋችሁት ነገር ቅርም ያስብሎት አይመስልኝም ይላል መጀመሪያ ደረጃ ሰላማዊ መሆናችንን ፕሩፍ ማድረግ አይተበቅብን ሌላ ሰው ሰላማዊ መሆኑን ማስረጃ አቅርቦ አረጋግጦ አይደለም ሰላማዊ ለምንድነው ይሄ ነገር ሲሰራባችሁ ምንም በቃ ማትሉበት ምክንያት ለማለት ነው አንቺ ያልሽው ልክ ነው ይሄንንም ቪዲዮ እኔም ያየሁት አለ በተወሰነ መልኩ እንደቀልም እንደሳቅም አድርገው የሰሯቸው ነገሮች ናቸው የዓለምን ታሪክ ወደ ኋላ መለስ ብሎ ማየት የሚያስፈልግበት ሁኔታ አለ በዓለም ላይ ሀያላን የነበሩ የሙስሊም ወገን ከክርስቲያኑም ወገን የተወሰነ ጊዜ ፈረንሳይ የተወሰነ ጊዜ ፖርቹጋል ከዛ በኋላ እንግሊዝ ቀጥሎ ደግሞ አሁን ከረንትሊ ባለው ሁኔታ አሜሪካ በሙስሊሙ ዓለም ደግሞ የተለያዩ ኸሊፋዎች የኡመያድ ዳይናስቲ ከዛ በኋላ የአባሲድ ዳይናስቲ ከዛ በኋላ በነ ሰላሃዲን አላዩቢ ዘመን ደግሞ እንደዚሁ የነበረ ትልቅ ገናና ታሪክ አለ ከዛ መለስ ስንል ደግሞ የኦቶማን ኢምፓየር በነበረው ዘመን ውስጥ ሙስሊሞችን በአስተሳሰብም በኃይልም አንድ ጎራ አድርጎ የማቀፍ ሂደቶችን አልፏል ይህ ሂደት ቀጥሎ 1924 አካባቢ
ቶታሊ የሙስሊሙ ዓለም ላይ ገናና ሆኖ የነበረው የኦቶማን ኢምፓየር የተሰበረበት ነው። በሌላኛው ወገን የዛ መሰበር ደግሞ ሙስሊሞችን ለቀኝ ግዛትና ለተለያየ ሙስሊሞች የሚበዙባቸውን ሀገራት ለዚህ ቀኝ ግዛትና ለአውሮፓውያን ቀኝ ግዛት ሰለባ አድርጓቸዋል። ያንን ቀኝ ግዛት ደግሞ ከራሳችን ላይ ማንሳት አለብን በሚል የተለያዩ ሀገራት ላይ የተለያዩ እንቅስቃሴዎች ተደርገዋል። እነዚህ እንቅስቃሴዎቹ የተለያዩ ሌቭሎች አላቸው። የመጀመሪያው የእንቅስቃሴው ደረጃ ለምንድነው በዚህ ደረጃ ላይ የወደቅነው? ለምንድነው አውሮፓውያን ሙስሊም ሀገራትን ቀኝ ገዙት? እንዲህ ለምን ሆነ የሚል ምሬት የፈጠራቸው ሂደቶች መፍትሄው ምንድነው የሚለው ላይ የተከተሏቸው መንገዶች አሉ። የመጀመሪያዎቹ ቁርአን የሚለን አስተምሮና እስልምና በታሪኩ በቀኝ ተገዝቶ ተዋርዶ የሌላው ሀብት መጫወቻ ሆነን ሌላው ሀብታችንና ማንነታችንን በዚህ መልኩ ሲፈጽመው ዝም ብለን ማየት የለብንም የሚል አስተምሮትን ተከትለው የጻፉ ሰዎች አሉ። እንደነ ጀማሉዲን አልአፍጋኒ በኋላ እንደነ መሐመድ አብዶ ሌሎችም የተለያዩ ሙከራዎች አሉ። ያ ሙከራ እየሄደ መጨረሻ ላይ መፍትሄው ምንድነው የሚልን ሲመጣ ነፃ ለመውጣት መታገል አለብን የሚል ነው። ትግላችን ምን መሰረት ያደርግ የሚል ውዝግቦች ነበሩ። አንዳንዶቹ አረቦች ስለሆንን አረብ ብሔርተኝነትን ይዘን እንታገል ብለው በአረብ ብሔርተኝነት ሲሄዱ አረብ ብሔርተኝነት ውስጥ ችግር አለ፣ ብሔርተኝነት በራሱ ጠርዝ የሚያወጣቸው ነገሮች አሉ ብለው ክርስቲያን የሆነውም አረብ ሙስሊም የሆነውም አረብ ሁሉም በጋራ የተወሰነ ሙከራ አደረጉ። በአረብ ብሔርተኝነቱ አብረው ሄዱ። አብረው በአረብ ብሔርተኝነቱ ከሄዱ በኋላ ሀገራቶቹ ነፃ ወጡ። ነፃ ወጥተው መንግስታት በሚመሰረቱበት ጊዜ እንደገና ምን ሆነ? ለትግሉ ተብሎ ሶሻሊዝምን ሶሪያ ላይ በአስፓርቲ ኢራቅ ላይ ሌሎች ሀገራት ላይ እንደዚህ ሳውዲ ደግሞ በተወሰነ መልኩ እስልምናን የፖለቲካው የመንግስቱ አካል አድርጎ የመሄድ ሁኔታ ተፈጠረ። እንደዚህ የሄደ ሲሄድ አብረን ለነፃነት የታገልን አብረን የቆምን በብሔርተኝነት አረቦችን ነፃ እናውጣ ብለን ከቆምን በኋላ መጨረሻ ላይ ሙስሊም ያልሆኑትና ሶሻሊስት የሆኑ የተለያየ የፖለቲካ አይዲዮሎጂ ያላቸው ከእምነት ተቃራኒ የሆኑ ሰዎች ነው ሀገራቶቹ ላይ ስልጣን የያዙ። ስለዚህ እስልምና እንደገና ወደ ባይተዋርነት ተመለሰ ብለው እንደ ሙስሊም ከእንደገና መታገል አለብን የሚል የተለያዩ እስላማዊ እንቅስቃሴዎች የተፈጠሩበት ሂደት አለ። የሙስሊሞችን መብት ይሄ ሙስሊም ባለባቸው የዓለም ሀገራት ነው። በዛ ሂደት ውስጥ ደግሞ እስላም ሪቫይቭ ያደረገ ነው፣ እንደገና እየተንሰራራ ነው። ስንት ዓመት የታገልነው አለ። ስለዚህ ይሄን ሪቫይቫል መምታት አለብን የሚል የአረብ መንግስታቶቹ፣ በሌላ ወገን ደግሞ የምዕራባውያን ሁኔታ ተከሰተ። በዚህ መሃል ላይ ብዙ ሰዎች እስር ቤት ገቡ። ብዙ ጥቃቶች ሲደርስ እነዚህ ሰዎች ለስም ሙስሊም ነን ብለው እስልምናን ሃይማኖት ተከታይ ነን እያሉ እስልምና መብቱን ይኖረው ብለን ጠይቀን ይህን ያህል ዋጋ ካስከፈሉንና ጥቃት ካደረሱ እነዚህ ሰዎችም በኔጌቲቭ መታየት አለባቸው አይነት አስተሳሰቦች መጡ። ማህበረሰብ ውስጥ በሁለቱ መሃል የሚደረገው ሽኩቻ ሰውን ወደ ሃይማኖቱ እንዲመለስና ራሱን እንዲፈልግ እየተፈጸመ ያሉ የባህል የታሪክ የተለያዩ ነገሮች የኛን አይደንቲቲ እንደ አዲስ መፈለግ አለብን የሚል ዓለም ላይ ኢስላሚክ ሪቫይቫል ሙቭመንት ሲፈጠር ያ ሪቫይቫል ሙቭመንት አንዳንድ ቦታ ላይ ደግሞ የፓርቲ መልክ የትግል መሳሪያ የመሆን መሰል ነገሮች በተፈጠሩበት ጊዜ ይሄ ነገር ቀጥሎ ወዴት ሊወስደን ነው መምታት አለብን የሚል ተፈጠረ። መምታት ሲጀመር ይሄኛውም ኃይል አለው ያኛውም ኃይል አለው በሚል የመጠቃቃት ሂደት ውስጥ ሲፈጠር መንግስታትን ቻሌንጅ ማድረግ ያልቻሉ የተለያዩ አካላት ወደ ህቡ ገብተው በህቡ ታግለው ቻሌንጅ ማድረግ ገሎ መሞት ነፃ የማውጣት ምናምን የተለያዩ ነገሮች ተፈጠሩ። በዛ ሜንታሊቲ ውስጥ ያን የዓለም ሚዲያ ይዞ ሙስሊሞች እንዲህ ያደረጉ ይሄ ተደረገ የሚለው ሌላ አካባቢ ላለ ሰው ብዙ ነገሮችን ማስተጋባት ይችላል። ለምሳሌ ዋና ኮር ሆኖ ገለው ታግሎ መሞቱና መሰል ነገሮች ላይ ፍልስጤም አካባቢ ፍልስጤም በእስራኤል በዛ መልኩ መወረር ዛሬም ድረስ ሙስሊሙ ዓለም ላይ ለሚደረጉ ብዙ ነገሮች መሰረት ሆኖ እየተስፋፋ ያለ የጸቦቹ አንዱ ምክንያት ነው። ፍልስጤም በ1948 በእስራኤል ቁጥጥር ስር ሆና በዛ መልኩ የሄደው ሂደት ሙስሊሙ ዓለም ላይ ፍልስጤም የሙስሊሞች ሶስተኛ ቅዱስ ስፍራ ናት። በዛም የተያዘው ጦርነቱ ቀጠለ። ግጭቶቹም ያን ሚዲያዎቹ እንዴት አድርገው ለዓለም ዘገቡ ነው። ለምሳሌ እስላማዊ መንግስትን መሰረታለን ብለው የሚታገሉ አካላት አሉ። በተመሳሳይ ደግሞ ክርስቲያናዊ መንግስትን መሰረታለን ብለው አፍሪካ ውስጥ ሎርድስ ሳልቬሽን አርሚ ብለው ሲታገሉ እነዚህን ሁለቱ ኢንተርናሽናል ሚዲያ ላይ ኢኳል ቦታ ነው ያላቸው የሚዘገብበት ብለን ስንል ሚዲያውን ኮንትሮል ያደረገ ሰው እኔ ስለ እስራኤልና ፍልስጤም የት ነው የሰማሁት ስል
ከማነባቸው ከኢንተርናሽናል ሚዲያ ነው ያንን ነው የተቀበልኩት በቀላል ምሳሌ ላስረዳ ኢትዮጵያ ውስጥ የዓለም ዜናን የኢትዮጵያ ቴሌቪዥን ሁሌ ይዘግባል ልብ ብለን ካየን አንድ ዜና ነው የሚዘግቡት ወይ ሁለት ግፋቢል 3 ነው ኮመንሊ 24 ሰዓት ሙሉ አልጀዚራ ቢቢሲ ሲኤንኤን ሌሎች ሚዲያዎች የዘገቡ ያለም የኢትዮጵያ ሚዲያ አንዷን ዜና መርጦ ነው የሚዘግበው ያቺ ዜና ምንድነች ብለን እስቲ ብናስብ አብዛኛውን ጊዜ ወይ ቦኮ ሐራም ነች ወይ አይስ ነው ወይ አልቃኢዳ ነው ወይ እስላም አክራሪ ነው በተለይ ደግሞ ኢትዮጵያ ውስጥ ከ2004 አንስቶ በነበረው የሙስሊም መብት እንቅስቃሴ ላይ ዴይሊ ዜናዎችን ወደ ኋላ መለስ ብለን ስናይ ቢያንስ እነዚህ ነጥቦች አንድ ዜና ዓለም ላይ ከተወጣ ያችናት ፒክ የምትደረገው በሰው ሜንታሊቲ ውስጥ የኢትዮጵያ ቴሌቪዥንን ብቻ እየሰማ ያለ ሰው በየቀኑ የዓለም ዜና ሲሰማ እንዲህ አይነት ዚጋ እስላሞች ይሄን አረጉ ዛጋ እንትና አደረገ እዚ ይሄን አንግል ብቻ ደጋግሞ ሲሰማ መጨረሻ ላይ ስለ እስላምና ሙስሊሞች ምን አሳብ ይዛል ስንል አእምሮ ውስጥ የተከማቸው ይሄ ነው ይሄን ይዞ እስላሞች አስፈሪዎች ናቸው አደጋ ፈጣሪዎች ናቸው ቻሌንጅ ያደርሳሉ ብሎ አቋም ይይዝ በህይወት ውስጥ በሚኖራቸው ሁኔታዎች ላይ ደግሞ ያንን ቢያንጸባርቅ ናቹራል ነው እስልምና ምንድነው ብሎ ቁርአንን ሐዲስን አንብቦ እስልምና ይሄ ነው ግን ሙስሊሞቹ እንዴት ናቸው ወይ ደሞ ብለው የሙስሊሞች ነባራዊ ሁኔታ ቢያይ እንደማንኛውም ሃይማኖት እስልምና እንደሚለው የሚኖሩ ሙስሊሞች አሉ እስልምና እንደማይለው የሚኖሩ ሙስሊሞችም አሉ ሶርሱን ከማየት የሚዲያ ተጽዕኖ በዛ መልኩ ይፈጥራል ሙስሊሞች ደግሞ በተመሳሳይ እነዚህ ነገሮች ይሄ ነው ትክክለኛው ገጽታ ብሎ ለማሰራጨትና ለማስፋፋት ምን ያህል ሰርቷል ከተባለ አንቺ እንዳልሽው ብዙ አልተሰራም አሁን ሳምሄር ንበልና ፕሮብሌም አለ አንዳንዴ የብሔር ፕሮብሌም ነው አንዳንዴ የሃይማኖት ነው አንዳንዴ የስልጣን ነው አንዳንዴ ሌሎች ነገሮች ግን አክተሮቹ ሙስሊምና ክርስቲያን ከሆኑ ምን ተብሎ ነው የሚዘገብ ይሄኛው ወገን ሰዎቹ ሃይማኖታቸው ሙስሊም ግን ያነሱት ያለው ነገር ክርስቲያንም ቢያነሳው ተገቢ ጥያቄ ነው የመብት ጥያቄ ከሆነ የነጻነት ጥያቄ ከሆነ የእኩልነት ጥያቄ ሆነ መደገፍ ሊያስፈልግ ይችላል መንገዱ ግን ልክ ነው ወይ የሚታገሉበት አሁን ኮዙን ለማስፈጸም የሚሄዱበት መንገድ ይለያያል እስልምና የማይፈቅዳቸው ንጹሃን ሰዎች ላይ ጥቃት የመፈጸም ሂደቶች በአለም ላይ አሉ ማንንም ሰው ማስተባበል አይችልም በተጨባጭ ግን ሁሉም ቦታ ያለው በዛ መንገድ ነው ወይ ብለን ስንል ይሄንን በማጉላት አስተሳሰብ የመለወጥና ሰዎች ስጋት እንዲሆኑ የማድረግ ስራዎች ተሰርተዋል እየተሰሩ ነው በሁሉም ኤሪያዎች ላይ እስቲ አንድ ነገር አስተውሱኝ በዚሁ ከዜና ጋር በተያያዘ እኔ ተማሪ ሆኜ 7 ሰዓት ወይ 6 ሰዓት ላይ 7 ሰዓት ላይ መሰማቸው ዜናዎች ነበሩ በሬዲዮ በፍልስጤምና በእስራኤል ሰጣ ገባ ላይ በእስራኤል አንድ አጥፍቶ ጠፊ አውቶቡስ አጋየ በጣም ተደጋጋሚ መሰማው የነበረው ዜና ነው በየጊዜው በእስልምና አጥፍቶ መጥፋት ወንጀል ነው ወይንስ ጽድቅ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ራሳቸውን ማጥፋት ላይ በጩቤም ራሱን የገደለ ሰው በዕለተ ትንሣኤ በገደለው ነገር ይጠየቃል በተለያየ ምክንያት ራስን ማጥፋት የሚኮንኑ ሐዲሶች አስተምሮቶች በግልጽ አሉ እዚህ ላይ ማንንም ሙስሊም ላይ ክርክር የለም አንዳንድ ሀገራት ላይ ትግል ያደረጉ ያሉ አካላት ይሄን በተወሰነ መልኩ አማራጭ ካጣስ ብለው ያዩዋቸው አንዳንድ ፈትዋዎች አሉ አሁን ሰዎቹ ያዩበትን ነው ያወራሉኝ እስልምና ውስጥ ራሳቸውን በመግደል ራስን ብቻ አይደለም ሌላውን በመግደል ተጸድቃላችሁ የሚል አስተምሮት የለም ምንድነው ያሉት ለምሳሌ ፍልስጤም ላይ የሰጡት አንዳንድ ፈትዋዎች አሉ ይሄ ሁሉ ኃይል ያላት እስራኤል አሜሪካን ጨምሮ በርካታ አካላት እየደገፋቸው ያሉ ፍልስጤሞች በባህርም በየብስም በሁሉም አቅጣጫ ምንም ነገር እንዳይደርስላቸው ያሉ ሰዎች ዝም ብለው መሞት አለባቸው ወይ ለሀገራቸው ነጻነት ለምነታቸው ነጻነት መታገል አለባቸው አማራጩ ራሳቸውን አደጋ ላይ ጥለው ገለውም ቢሆን ታርጌታቸው ራሳቸውን መግደል አይደለም ታርጌታቸው የሚያስቸግራቸውን አካል መግደል ነው ብለው እንደዚህ ፈትዋ የሰጡ ሰዎች አሉ ይሄ የነሱ ፈትዋ ነው እስልምና ሃይማኖት ጋር ስንል እስልምና ሃይማኖት ጋር አንደኛ ራስን መግደል በጥብቅ የተኮነነ ነው ሁለተኛ ንጹሃንን ሰዎች መግደል አንድ የአላህ ነብይ ሙስሊም ሐዲስ ላይ የተዘገበ ነው ጉንዳን አስቸገረችውና ጋዝ ለቆ ሁሉንም ጉንዳኖቹን አቃጠለ
አላህ በዚህ ምክንያት ኮነነው አንዷ ጉንዳን የነከሰች ሌሎቹ ምን አጠፉና ነው ንጹሃን ጉንዳኖችን በዚህ መልኩ ያቃጠልከው ብለው የአላህ ነብይ ተኮነነ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሩ ንጹሃን ጉንዳኖች ለምን ተገደሉ ብሎ የኮነነ እስልምና من قتل نفسا بغير نفس أو فسادا فكأنما قتل الناس جميعا عندي النفس يتفاسو ያለ ሞት ፍርድ ተፈርዶበት ሳይሆን ወይንም ደግሞ ጥፋት ፈጽሞ ሀገርን አስቸግሮ ጥፋተኛ ተብሎ ውሳኔ ተላልፎበት ሳይሆን እንዲሁ ንጹሃን አንድ ነፍስ የገደለ ሰው فكأنما قتل الناس جميعا የዓለምን ህዝብ ሁሉ ሰው የሚባለውን ሙሉ እንደገደለ ይቆጠራል ይላል ቁርአን فمن أحياها አንድን ህይወት ደግሞ ያዳነ ሰው فكأنما أحيا الناس جميعا የዓለምን ሰው ሁሉ ህይወት እንደታደገ ይቆጠራል ይላል ቁርአን ጥያቄያችን ምንድነው ስለ ቁርአን ያወራን ከሆነ አው እስልምና መሰረቱ ቁርአን ነው ምንጩ ቁርአን ነው ይሄን ሙስሊሞችስ ካልሽኝ ቀደም በነገርኩት መሰረት በተለያዩ ምክንያቶች በራሳቸው ኢንተርፕሪቴሽን በገጠማቸው ፖለቲካዊ ጫናና አቀማጣን ብለው ቀደም የጠቀስኩት አይነት የፍልስጤም ፈትዋ አሁን ባለንበት በ20ኛው ክፍለ ዘመን የተሰጡ አይነት ኡስታዝ አንድ ጊዜ ይዛች ጋር ያዙልኝ እንግዲህ ቁርአን በዚህ ደረጃ ደንግጎ የሰው ነፍስ እንኳን አይደለም የጉንዳኖችን ነፍስ ማጥፋት እንደሚያስጠይቅ በዚህ ደረጃ ደንግጎ ያለ በአለም ላይ አጥፍቶ ጠፊዎች የተበራከቱበት ምክንያት ምንድነው እነዚህ ሰዎች ሙስሊሞች ናቸው ወይስ ቁርአንን የሚቀርኑ ሰዎች ናቸው በአለም ላይ አጥፍቶ መጥፋትን የጀመሩት ሙስሊሞች አይደሉም ታሚል ታይገር ተብሎ የሚታወቅ ስሪላንካ ላይ 50 አመት ሙሉ ታገለ እነሱ ናቸው ለመጀመሪያ ጊዜ የጀመሩት ከዛ በኋላ ነው ይሄ ነገር ወደ ፍልስጤም የመጣው ወደ ፍልስጤም ቀደም ባልኩት መሰረት መጣ አማራጭ የለንም ብለው የተለያዩ ነገሮችን ያዙ አሁን ስለ እስልምና ያወራን ከሆነ እስልምና ቁርአን ነው ሐዲስ ነው ማንንም ሰው ራሱን እዚህ ሚዛን ላይ አስቀምጠው ፈተሽ አለበት እነዚህ ፈትዋ የሰጡ አሊሞች አማራጭ የላቸውም ራሳቸው መከላከል ግዴታ ነው ፈትዋ ማለት በያኔ አንድ ጥያቄ ይነሳና ይሄ ጉዳይ በእስልምና እንዴት ይታያል ተብሎ ሲታይ ሃይማኖቱን ያውቃሉ የሚባሉ ሰዎች ይመጡና ይሄ ጉዳይ እንዲህ ነው በያኔ ብለው ውሳኔ ይሰጣሉ እነሱ የሰጡት ውሳኔ ከቁርአን ጋር ካየነው በጥቅሉ አያስኬድም አይ ይሄን ጉዳይ እንድንል ያስገደደን ነባራዊ ሁኔታ አለ ብለው በዚህ ምክንያት ብለው የሚተነትኗቸውና ለማቅረብ የሚሞክሯቸው ነገሮች አሉ እነዛ አስገደዱን ብለው ያቀረቧቸው ምክንያቶች ተቀባይነት አላቸው ወይ አላህ ነው የሚያውቀው ነገር እነሱ ሰው ሲገደድ በእስልምና ሃይማኖት ውስጥ ጫና ውስጥ ሲገባ ይበላውን ካጣ حرام ክልክል የተደረገ ነገር መብላት አይጠየቅም አሳማ ስጋ መብላት በእስልምና ክልክል ነው ሰውየው ግን ህይወቱን ላትርፍ ብሎ ከተገደደና የሚበላው ካጣ ማንኛውንም ነገር መብላት ይፈቀድለታል ምክንያቱም ቻሌንጅ ውስጥ ነው እንደዚህ አይነት ነገሮችን ተጠቅመው ነው እነሱ ይሄዱት ልክ ናቸው ወይ ከተባለ ለኔ ልክ አይደለም በኔ ግን መጨረሻ በዚህ ድርጊታቸው ምን ይሆናሉ ከተባለ አላህ ነው የሚያውቀው እንግዲህ የጀነቱም የጀሃነሙም ባለቤት እሱም እንደሚያረግ አብረን ነው የምናየው ማለት ነው መልካም እንግዲህ እርሶ ወደ 6 አመት ገደማ ወደ 5 አመት ተኩል በላይ ነው በእስር የቆዩት በማከላዊ ማሰቃያ ነበሩ ከዛ በኋላ ወደ ቃሊቲም ተዛውሮ ነበር ለምን ተዛወሩ ከማሰቃያው እንዴት ሊወጡ ቻሉና እንዴት ቀለል አለሉት ቅጣቱ ከጨለማ ቤት በዋናነት ያው ማንኛውም ሰው ማከላዊ ሲገባ መጨረሻ ምርመራ ጨረሰ ብለው በእነሱ ሲያስቡ ወይ ከሰስና ወደ መደበኛ ማረሚያ ቤት ይሄዳል ወይ ደግሞ ይለቀቃል እንብሎ ታስሮ በድብቅ እንዲቆይ የተፈለገ ሰው ደግሞ አመትም 2 አመትም እዛ ይቆያል ባለው የሽብር ህግ የተከሰሰ ሰው 28 ቀጠሮ የተሰጠው 4 ጊዜ ነው የሚቆየው ማክሲመም 4 ወር ነው ማለት ነው በ4 ወር ጊዜ ውስጥ ወይ መከሰስ አለበት ወይ መለቀቅ አለበት እኛም እንደማንኛውም ሰው ፍርድ ቤት እየቀረብን 28 ቅደቶች ቆይተን 3 ወር ከ15ኛው ቀን ላይ ወደ ቃሊቲ ክስ ተመስርቶ ወደዛ ወርደናል በዛ ሂደት ውስጥ ያው ማከላዊ ውስጥ ተለያዩ ምዕራፎች ውስጥ ነበርን ጨለማ ቤት ተብሎ የሚታወቀው ጠባባ 8 ቁጥር ውስጥ 13 ቀን አካባቢ ነበርኩኝ ከዛም አልፎ ሳይቤሪያ የሚባለው 3 ወር አካባቢ እዛ ውስጥ በጥቅሉ ነበርኩኝ ባለው ሂደት ውስጥ ያው ማከላዊ ብዙ ነገሮች ያሉበት ቦታ ነው ብዙ ድብደባዎችም አሰቃየቶችም ጥቃቶችም ያሉበት ነው እዛ ውስጥ እንግዲህ ባሳለፍናቸው ሂደቶች 12 ሰዓት እስከ 16 ሰዓት ድረስ እጅ ታስሮ አቁሞ የተለያዩ ነገሮችን ማስከደድ ሂደቶች ነበሩ
ጨለማ ቤቶች ውስጥ ቤቶቹ ፐርፐዝሊ ነው እንዲቀዘቅዝ የሚደረጉት በጣም ቀዝቃዛ ነው እኔ አሻራ ሰተን ስንወጣ ውሃ ቆሞ በቱቦ ሲረጩ ነው ያየሁት ቤቶቹ ለምንድን ነው የሚቀዘቅዙት አዲስ አበባ ውስጥ እንዴት እንደዚህ ቤት ይቀዘቅዛል የቤቱ አሰራር እንግዲህ አዲስ አበባ ያለነው ማዕከላዊ እዚሁ ፒያሳ ሰሜን ሆቴል አካባቢ ነው በዚህ በፒያሳና በሰሜን ሆቴል መሃል ያለ ኤሪያ አዲስ አበባ ውስጥ የትኛውም ቦታ አዛን ሲወጣ ማዕከላዊ ውስጥ አይሰማም እንዴት አድርገው ሰርተው ነው አሰራሩን ከውጭ ዓለም እንዲህ የሆነው በየ እል ነበር ለምንድን ነው እንደሚቀዘቅዘው 15 ቀን ፍራሽ ላይ ተኛሁና 15 ቀን በኋላ ለመጀመሪያ ጊዜ በየሳምንቱ አንድ ቀን እንድንወጣ ተፈቀደ ፀሐይ ላይ ለ10 ደቂቃ ፍራሹን ስናወጣ ከስር በስብሷል ውሃ ይዞ ምናምን ከሲሚንቶ ውስጥ የወጣ እርጥበት ቅዝቃዜ ነው ይሄን ለምን እንዲሆነ በየስል ሰዎችን ጫና ውስጥ ሆነው መርማሪዎቹ አሳሪዎቹ የሚፈልገውን እሺ እንዲሉ የማድረግ ሂደቶች አሉና እዛ ውስጥ አልፈን መጨረሻ ላይ ያው ስንከሰስ ነው ወደ ቃሊቲ ሄድ ነው በቂ ልብስ ነበሩት በዛን ወይም ነበራችሁላችሁ ምንድነው ማዕከላዊ ውስጥ ያው ቤተሰብ ያመጣል ፍራሽ የየራሳችንን ፍራሽ ማምጣት የቻለ ሰው ቤተሰብ እንዲያመጣለት ይደረጋል እዛ ውስጥም አሉ ስለዚህ በዛ መንገድ ፍራሽና ብርድ ልብስ ከቤት የመጣበት ሁኔታ አለ የተቀረው ልብስ ያው ሸራተን ተብሎ የሚጠቀሰው ክፍል ያለ ሰው ቤተሰብ የሚያመጣውን ስንቅም ይሁን ልብስ ወጥቶ ተቀብሎ ማምጣት ይችላል እኛ ደግሞ ቤተሰብ ሲያመጣ ፖሊስ ነው ተቀብሎ የሚያመጣልን ሄደን የማየትም የማናገርም ሁኔታ አልነበረም በዚህ ሂደት ውስጥ ያው ይመጣሉ እዛ ልብስ ለማጠብ የሚቻልበት ሁኔታ የለም ወደ ቤት ይላካል ይመጣል በዛ አይነት ሁኔታዎች ነበሩ መጀመሪያ 3 እና 4 ቀን ግን ምንም ነገር ስላልነበረ እንደታያስኩት የለበስኩት ልብስም ብቻ ስለነበረ ያሪ ልብስ የነበራቸው ሰዎችም ነው ስለብስም የነበረው ቀንም ምሽትም ያንን ስለነበረ ማለት ነው ማከራዊን አይተውታል አሁን አላየሁም ማከራዊ በታየበት ጊዜ እኔ ሀገር ውስጥ አልነበርኩም እና በተቀመጠው ሂደቱ ሲታይ እኔ ስላልነበርኩኝ አሁን አላየሁትም ያው ሚዲያ ላይና ሶሻል ሚዲያ ላይ ነበረው እንጂ በአካል እጃ አላየሁም ከዛ በኋላ